ሰላም ጤና ይስጥልን። ይህ ወቅታዊ መረጃ ነው። ከ95 ዓመት በኋላ አዲስ ታሪክ ሊጻፍበት የተቃረበው 264ኛው ኤል ክላሲኮ በ35ኛ ሳምንት የስፔን ላሊጋ ዛሬ ሁለቱ የሀገሪቱ ታላላቅ ክለቦች የሚገናኙበት ታላቅ ጨዋታ ይጠበቃል። ሊጉ ሊጠናቀቅ የአራት ጨዋታ ዕድሜ ብቻ በቀረው በዚህ ወቅት በመሪው ባርሴሎና እና በሁለተኛ ደረጃ ላይ በሚገኘው ሪያል ማድሪድ መካከል ያለው የነጥብ ልዩነት 11 ደርሷል። ሪያል ማድሪድ ከዚህ የነጥብ ልዩነት ተነስቶ ዋንጫውን የማንሳት እድሉ ከመርፌ ቀዳዳ የጠበበ ቢሆንም ቢያንስ በታሪካዊ ተቀናቃኙ ተሸንፎ ዋንጫውን ሲነጠቅ ማየት አይፈልግም። ባርሴሎና በበኩሉ ይህንን አጋጣሚ እንደ ተጨማሪ እድል በመጠቀም ሪያል ማድሪድን አሸንፎ ዋንጫውን በገዛ ሜዳው በማረጋገጥ ለደጋፊዎቹ ልዩ ስጦታ ለማበርከት ወደ ሜዳ ይገባል። ምሽት 4 ሰዓት ላይ በካምፕ ኑ የሚደረገው ጨዋታ ባርሴሎና አንድ ነጥብ ብቻ ካገኘ የ2025/26 የውድድር ዓመት የላሊጋ አሸናፊ መሆኑ በይፋ ያረጋግጣል። በመሆኑም ሪያል ማድሪድ ይህንን ሲሆን ላለማየት ዛሬ ወደ ካታላን የሚያመራው የማሸነፍ አማራጭን ብቻ በመያዝ ነው። ሎስ ብላንካዎቹ ከውጤት ቀውስ ባለፈ በሰሞነኛው የፌዴሪኮ ቫልቬርዴ እና የኦሬሊን ሸዋሜኒ ግጭት ምክንያት በመልበሻ ክፍሉ ውስጥ በተፈጠረ አለመረጋጋት እየተፈተኑ ይገኛሉ። ይህ የቤት ስራቸው ደግሞ ከሜዳቸው ውጭ በሚያደርጉት ጨዋታ የባርሴሎና ፈተና ይበልጥ ከባድ ያደርግባቸዋል ተብሎ ይጠበቃል። በኤል ክላሲኮ ታሪክ የላሊጋ ዋንጫ አሸናፊ የተለየበት ጨዋታ እስካሁን አንድ ጊዜ ብቻ ነው። ዛሬ የሚደረገው 264ኛው ኤል ክላሲኮ ደግሞ ለሁለተኛ ጊዜ ዋንጫው ባለቤት የሚታወቅበት መርሃ ግብር ሊሆን ይችላል ተብሎ ይጠበቃል። ከ95 ዓመት በፊት ሪያል ማድሪድ እና ባርሴሎና ሁለት አቻ ተለያይተው በማድሪድ ዋንጫው አሸናፊ መሆኑን ካረጋገጠ በኋላ ባለፉት 9 አስርት ዓመታት ውስጥ ይህ ታሪክ አልተደገመም። በምሽቱ ጨዋታ ላሚን ያማል በጉዳት ከስብስብ ውጭ ሲሆን የራፊኛ መመለስም እስካሁን አልተረጋገጠም። በማድሪድ በኩል ደግሞ ክሊያን ምባፔ ባጋጠመው ጉዳት መሰለፉ አጠራጣሪ ሆኗል። ሆኖም ቲቦ ኮርቷ ከጉዳት ተመልሶ በምሽቱ ጨዋታ በቋሚነት የመጀመሩ እድሉ ሰፊ ነው። በቀደሙት ዓመታት ኤል ክላሲኮ በከፍተኛ ጉጉት የሚጠበቅና ከፍተኛ ፉክክር የሚታይበት መርሃ ግብር ነበር። ከቅርብ ጊዜ ወዲህ የሁለቱ ቡድኖች እርስ በርስ ግንኙነት በቀደሙት ዓመታት የነበረው ከፍተኛ ፉክክር እያጣ መምጣቱን አንዳንዶች ያነሳሉ። የመጀመሪያው ኤል ክላሲኮ ጨዋታ የተደረገው በፈረንጆቹ 1902 ሲሆን ጨዋታው በባርሴሎና 3-1 ማሸነፉ ይታወሳል። ሪያል ማድሪድ ከፈረንጆቹ 1962 እስከ 1965 በባርሴሎና በ7 ተከታታይ ጨዋታ በማሸነፍ በኤል ክላሲኮ ረጅም የማሸነፍ ክብረ ወሰን ባለቤት ነው። በፈረንጆቹ 1943 ሪያል ማድሪድ ባርሴሎና 11-1 ያሸነፈበት የኮፓ ዴል ሬይ የግማሽ ፍጻሜ መልስ ጨዋታ በኤል ክላሲኮ ታሪክ ሰፊ ውጤት የተመዘገበበት። በ2024/25 የውድድር ዓመት ሁለቱ ቡድኖች በሁሉም ውድድር በተገናኙባቸው አጋጣሚዎች የባርሴሎና የበላይነት እንደነበር የሚታወስ ሲሆን ባርሴሎና በዚህ የውድድር ዓመት ከምሽቱ ተጋጣሚው ሪያል ማድሪድ በ11 ነጥብ ርቆ በ88 ነጥብ የስፔን ላሊጋን እየመራ ይገኛል። ባርሴሎና በዛሬው ጨዋታ 1 ነጥብ የሚያገኝ ከሆነ 3 ጨዋታዎች እየቀሩት የላሊጋው ሻምፒዮን መሆኑን የሚያረጋግጥ ሲሆን በአሰልጣኝ ሃንስ ፍሊክ የሚመራው የካታሎን ክለብ ለተከታታይ ሁለተኛ ውድድር ዓመት የላሊጋው ሻምፒዮን ለመሆን ከጫፍ ደርሷል። ያለፉት 10 ጨዋታዎች በላሊጋው ድል ያደረገው ባርሴሎና አሸናፊነቱን ለማስቀጠል ወደ ሜዳ የሚገባ ይሆናል። ለተከታታይ ሁለተኛ ውድድር ዓመት ከላሊጋ ዋንጫ ውጪ ለመሆን የተቃረበው ሪያል ማድሪድ የቡድን አንድነቱን ባጣበት ወቅት ከምንጊዜውም ተቀናቃሚ ባርሴሎና ጋር በሚያደርገው ጨዋታ ምን ያሳያል የሚለው ተጠባቂ ሆኗል። የቡድኑ ተጫዋቾች የገቡበት የእርስ በርስ ግጭት በርካታ የክለብ ደጋፊዎች ክሊያን ምባፔ ይልቀቅልን በማለት ያቀረቡት ጥያቄ የሎስ ብላንካዎቹ ወቅታዊ ፈተና ሆኗል። ከሰሞኑ በሪያል ማድሪድ የመልበሻ ክፍል ከፍተኛ ውጥረት የነገሰ ሲሆን ፌዴሪኮ ቫልቬርዴ እና ኦሬሊን ሸዋሜኒ የገንዘብ ቅጣት ተጥሎባቸዋል። ቫልቬርዴ በተፈጠረው ግጭት ምክንያት በደረሰበት ጉዳት ከዛሬው ጨዋታ ውጭ ሲሆን ሸዋሜኒ በበኩሉ ምሽት የማድሪድ ስብስብ ውስጥ እንደሚካተት አሰልጣኙ አረጋግጧል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባርሴሎና 4ቱን በማሸነፍ የበላይነቱን ሲይዝ ሪያል ማድሪድ በአንዱ ድል አድርጓል። ይህ መረጃ ያገኘነው ከኢቢሲ እና ከፋና ብሮድካስቲንግ ኮርፖሬት ነው።